ሰላም ጤና ይስጥልኝ የቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ገና ወይም ክሪስማስ በዓለም ዙሪያ በቢሊዮኖች በሚቆጠሩ ሰዎች ዘንድ እንደሚከበር ይታወቃል። ነገር ግን ሁሉም ሀገር እንደኛ ዶሮ ወጥ እየበላ በቤተ ክርስቲያኖች ሀገር ልብስ ለብሶ እያገለገለ ወይም እንደ ምዕራባውያኑ ሳንታ ክላውስን እየጠበቀ አይደለም የሚያከብረው። ዛሬ በባህል በምግብና በአፈ ታሪክ እጅግ የሚለያዩ እንዲያውም አንዳንዶቹ ይህ በዓል ነው ወይስ ፊልም የሚያሰኝ አስገራሚ አከባበሮችን ይዘንላችሁ ቀርበናል። ከደቡብ አፍሪካው የገና አባጨጓሬ እስከ ኦስትሪያ አስፈሪው አከባበር ዓለም ያስደመሙና መነጋገሪያ የሆኑ የገና በዓል 10 አከባበሮችን ልናስቃኛችሁ ወደናል። እስከ መጨረሻው አብራችሁን ቆዩ። እስቲ አንድ ጥያቄ ልጠይቃችሁ። እኛ ሀገር ገና ሲባል ትዝ የሚላችሁ ምንድን ነው? ያማረ የዶሮ ወጥ፣ ደመቅ ያለ የገና ጨዋታ ወይስ በጠዋት ተነስተው ቤተክርስቲያን መሄድ? ሁላችንም የምናውቀው የገና ድባብ ይሄ ነው። ነገር ግን ዛሬ ይዤላችሁ የመጣሁት መረጃ ከኛ ዓለም ወጣ ያለ ነው። በሌላው የዓለም ክፍል ገና የሚከበርባቸው መንገዶች ሲሰሙ አንዳንዶቹ ያስቃሉ፣ አንዳንዶቹ ያስደነግጣሉ፣ ሌሎቹ ደግሞ ይሄስ ሰይጣናዊ አይደለም ወይ የሚያሰኝ ጥርጣሬ ውስጥ ይከታሉ። በዚህ ቪዲዮ ለገና በዓል ስጦታ ሳይሆን የበሰበሰ ድንች የሚሰጥበትን ሀገር እናያለን። ዶሮ ወጥ ቀርቶ አባ ጨጓሬ ተጠብሶ የሚበላበትን የደቡብ አፍሪካ ጉድ እንመለከታለን። እንዲሁም መላው ከተማ መኪና አቁሞ በሮለር ስኬቲንግ ወደ ቤተ ክርስቲያን የሚተምበትን ድንቅ አከባበር እናያለን። በተለይ ደረጃ 3 ላይ ያለው አስፈሪ ፍጡርና ደረጃ 1 ላይ ያስቀመጥነው ታሪክ አእምሯችሁን ነው የሚያውከው። እስከ ቪዲዮ መጨረሻ ካላያችሁ በፍጹም አታምኑም። ወደ ጉዱ ዓለም እንግባ። ቪዲዮአችንን የምንጀምረው ከሰሜን አውሮፓዊቷ ሀገር አይስላንድ ነው። እኛ ሀገር አንድ የገና አባት በውጮችም ሳንታ ክላውስ ነው የሚታወቁት። አይስላንድ ውስጥ ግን 13 የገና አባቶች አሉ። ነገር ግን እነዚህ እንደምናውቀው ደግ አይደሉም። ስማቸውም የገና ባለጌዎች ወይም ዩሌላድስ ይባላሉ። በአይስላንድ አፈታሪክ መሰረት እነዚህ 13 ወንድማማቾች ግሪላ ከተባለች ግዙፍና አስፈሪ ሴት የተወለዱ ናቸው። እናታቸው ግሪላ መጥፎ ልጆችን ሰብስባ የምትበላ ጨካኝ ናት። ልጆቿ ግን ዩሌላድስ ሰውን ከመብላት ይልቅ ሰውን ማናደድና መስረቅ ይወዳሉ። አከባበሩም ከገና በፊት ባሉት 13 ቀናት ውስጥ በየቀኑ አንዱ ወንድማማች ከተራራ ላይ ወደ ከተማ ይወርዳል። ልጆችን በየቀኑ ማታ ማታ ጫማቸውን በመስኮት ላይ ያስቀምጣሉ። ጥሩ ለነበሩ ልጆች ጣፋጭ ነገሮች ወይም ስጦታዎች ይደረግላቸዋል። መጥፎ ለነበሩ ልጆች ግን በጫማቸው ውስጥ የበሰበሰ ድንች ይደረግባቸዋል። አስቡት፣ ጠዋት ተነስተህ ስጦታ ስትጠብቅ የበሰበሰ ድንች ማግኘት ምን ያህል ያበሳጫል። እነዚህ 13 ወንድማማቾች እያንዳንዳቸው የራሳቸው የሆነ ባለጌነት አላቸው። ለምሳሌ ሾርባ ላሽ ወይም ስፑል ሊከር፣ የሰውን ሾርባ በድብቅ የሚልስ፣ በር ወርዋሪ ወይም ደግሞ ዶር ስላመር፣ ሰዎች ተኝተው እያለ በሩን በኃይል እየመታ የሚያስደነግጥ። ሌላኛው መስኮት አጮልቆ ተመልካች ዊንዶ ፒፐር፣ በመስኮት በኩል ሰውን የሚያስፈራራ። ጎድጓዳ ሳህን ሰራቂ ቦል ሊከር፣ የሰውን ሳህን ሰርቆ የሚልስ። ለምን ይደረጋል? ይህ ባህል ልጆች በበዓሉ ሰሞን ጨዋ እንዲሆኑና ወላጆቻቸውን እንዲሰሙ ለማድረግ የሚደረግ ጨዋታ ነው። ዛሬ ላይ ግን ለአይስላንድ ልጆች ትልቅ የደስታ ምንጭ ነው። አሁን ደግሞ ወደ ደረጃ 9 እንሂድ። ይህ ታሪክ ልብ የሚነካ በድህነት ውስጥ ያለን ተስፋ የሚያሳይና በዩክሬን የገና ዛፍ ላይ ለምን የሸረሪት ድር እንደሚደረግ የሚገልጽ እውነተኛ አፈ ታሪክ ነው። ዩክሬን ዘ ክሪስማስ ስፓይደር፣ የገና ዛፍን በሸረሪት ድር የማስጌጥ የሀብትና የመልካም እድል ምልክት። በአብዛኛው ዓለም የሸረሪት ድር በቤት ውስጥ ሲገኝ የጽዳት ጉድለት ምልክት ተደርጎ ነው የሚወሰደው። ነገር ግን በዩክሬን የገና ዛፍ ላይ የሸረሪት ድር ማየት የሀብትና የመልካም እድል ምልክት ነው። ለምን እንደሆነ ታውቃላችሁ? ታሪኩ የሚጀምረው በአንዲት በጣም ድሃ እናት ነው። ይቺ እናት ከልጆቿ ጋር በአንድ ትንሽ ጎጆ ውስጥ ትኖር ነበር። ገና ሲመጣ ለልጆቿ የገና ዛፍ ብታዘጋጅም ዛፉን የምታስጌጥበት አንድም ሳንቲም አልነበራትም። እናትየው ልጆቿ በበዓሉ ጠዋት ባዶውን ዛፍ አይተው እንዳያዝኑ እያለቀሰች ተኛች። ከዛ ምን ሆነ? የሸረሪቶቹ ስጦታ ሚራክል። በቤት ውስጥ የነበሩ ሸረሪቶች የእናትየውን ለቅሶ ይሰማሉ። በሌሊትም ወደ ገና ዛፉ በመሄድ በቤታቸው ታሪክ ታይቶ በማይታወቅ ሁኔታ እጅግ በሚያምር ድር ዛፉን ጠቅልለው አስጌጡት። እናትና ልጆች ጠዋት ሲነቁ ዛፉ በሸረሪት ድር ተሸፍኖ አገኙት። እንደ ታሪኩ አባባል ፀሐይ ስትወጣ በዛፉ ላይ የነበረው የሸረሪት ድር በሙሉ ወደ ወርቅና ብር ተቀየረ።
ከዚያ ቀን ጀምሮ ያቺ ድሃ ቤተሰብ በሀብት መኖር ጀመሩ። ለዚህ ታሪክ መታሰቢያ ይሆን ዘንድ ዛሬም ድረስ ዩክሬናውያን የገና ዛፋቸው ላይ ሰው ሰራሽ የሸረሪት ድርና ሸረሪቶችን እንደ ጌጥ ይጠቀማሉ። ይህን ማድረጋቸው በሚቀጥለው ዓመት መልካም ዕድልና ስኬት ያመጣልናል ብለው ስለሚያምኑ ነው። በጣም ጥሩ። አሁን ደግሞ ወደ ደረጃ 8 ላይ ለጠቀስነው ለኖርዌይ ሀገር መጥረጊያ የመደበቅ አስገራሚ ታሪክና አከባበር የምናይ ይሆናል። የኖርዌይ የገና ዋዜማ እና የጠንቋዮች ሚስጥር The Story of Hiding Brooms የገና በዓል ወደ ሰሜን አውሮፓ ኖርዌይ ስንሄድ ደግሞ ገና ከደስታ ይልቅ ጥንቃቄ የበዛበት ቀን ነው። ምክንያቱም ኖርዌያውያን በገና ዋዜማ ቤታቸውን ከሌቦች ሳይሆን ከጠንቋዮች ለመጠበቅ ይለፋሉ። ታሪኩ ምንድን ነው አትሉ? ይህ ባህል የመጣው ከመካከለኛው ዘመን ሚድል ኤጅ ሳፈ ታሪክ ነው። በኖርዌይ የቆየ እምነት መሰረት በገና ዋዜማ ክፉ መናፍስትና ጠንቋዮች ከመሬት ስር ወጥተው በሰማይ ላይ የሚበሩበት ምሽት ነው። ጠንቋዮቹ ደግሞ ለመብረር የግድ መጥረጊያ ያስፈልጋቸዋል። ይህን ነገር መቼም ቶም ኤንድ ጀሪ ላይ አይታችሁት ሊሆን ይችላል። አከባበሩም በዚህ ምክንያት ኖርዌያውያን ጠንቋዮች ወደ ቤታቸው ገብተው መጥረጊያቸውን ሰርቀው እንዳይበሩባቸው በገና ዋዜማ ከመተኛታቸው በፊት በቤት ውስጥ ያሉትን መጥረጊያዎች በሙሉ በሰንሰለት ያስራሉ ወይም በጣም ምስጢራዊ በሆነ ቦታ ደብቀው ይቆልፋሉ። ወንዶቹ መጥረጊያ መደበቅ ብቻ አይበቃም። የቤቱ ወንዶች ጠንቋዮቹ ወደ ቤቱ እንዳይጠጉ ለማስፈራራት ወደ ውጪ ወጥተው ወደ ሰማይ ጥይት ይተኩሳሉ። ይህ ድርጊት መጥፎ ዕድልን ከቤት ያርቃል ተብሎ ይታመናል። የሚገርመው ነገር ዛሬ ባለው ዘመናዊ ስልጣኔም ቢሆን ብዙ የኖርዌይ ቤተሰቦች ይህንን እንደ አንድ ትልቅ የገና ባህል አድርገው ይፈጽሙታል። ለብዙዎች ጨዋታ ቢመስልም ለኖርዌያውያን ግን የበዓሉ አንድ አካል ነው። ወደ ደረጃ 7 ስናልፍ ከቅዝቃዜና ከበረዶ የራቀውን የደቡብ ንፍቀ ክበብ ድንቅ አከባበር ማለትም የአውስትራሊያን ታሪክ እነሆ። አውስትራሊያ በባህር ዳርቻ የሚከበር በጋ ክሪስማስ ኢን ዘ ሰን። ገና ሲባል ሁላችንም ወደ አእምሯችን የሚመጣው ብርድ፣ በረዶና ሙቅ ልብሶች ናቸው። ነገር ግን ወደ አውስትራሊያ ስንሄድ ታሪኩ ይለወጣል። አውስትራሊያ ውስጥ ገና የሚውለው በዓመቱ እጅግ ሞቃታማ በሆነው የበጋ ወቅት ነው። እንግዲህ ይሄ ነገር እኛም ጋር ተመሳሳይ ነው። አውስትራሊያውያን የገና ዕለትን በቤት ውስጥ ተቆልፎ ከማሳለፍ ይልቅ ወደ ባህር ዳርቻ ቢች መሄድን ይመርጣሉ። እንደ ቦንዳይ ቢች ያሉ ታዋቂ የባህር ዳርቻዎች በሺዎች በሚቆጠሩ ሰዎች ይሞላሉ። ሰዎች በገና ዛፍ ፋንታ የፀሐይ ጃንጥላ ይዘው በክረምት ልብስ ፋንታ በዋና ልብስ ሆነው በዓሉን ያከብራሉ። የገና አባት ወይም ደግሞ ሳንታ ክላውስ በውሃ ላይ፣ እዚህ ሀገር ሳንታ ክላውስ በበረዶ ላይ በሚንሸራተት ጋሪ አይመጣም። ይልቁንም ሰርፊንግ ቦርድ ይዞ በባህር ሞገድ ላይ የተንሸራተተ ወይም በህይወት አዳኝ ጀልባ ላይ ሆኖ ይመጣል። ለልጆቹም ስጦታ የሚያድለው በባህር ዳርቻ ላይ ሆኖ ነው። የገና ምሳ ዘ ሲፉድ ፊስት። በሌላው ዓለም ለገና ተርኪ ወይም የጋሬጣ ስጋ ይበላል። አውስትራሊያውያን ግን በሙቀቱ ምክንያት ቀለል ያሉ ምግቦችን ይመርጣሉ። ትኩስ የባህር ምግቦች በተለይም ፕሪንስ ወይም ደግሞ ፕራውንስ እና ቀዝቃዛ ፍራፍሬዎች የእነሱ የገና ልዩ ምግቦች ናቸው። በቤታቸው ግቢ ውስጥ ባርቢኪው ሰርተው መብላት ትልቅ ባህላቸው ነው። ካሮል በሻማ ብርሃን ሌላው የሚገርመው ባህላቸው ነው። በሺዎች የሚቆጠሩ ሰዎች በከተማ መናፈሻዎች ውስጥ ተሰብስበው በእጃቸው ሻማ ይዘው የገና መዝሙሮችን ይዘምራሉ። በሞቃት ምሽት ስር የሚታየው የሻማ ብርሃን እጅግ ማራኪ ትርኢት ነው። ወደ ቀጣይ በስድስተኛነት ወደ አስቀመጥ ነው ወደ ሜክሲኮ ኦክሳካ እንሂድ። እዚህ ሀገር ገና የሚከበረው በቤተ ክርስቲያን ብቻ ሳይሆን በኪነ ጥበብም ጭምር ነው። በተለይ የራዲሾች ሌሊት የሚባለው በዓል በዓለም ላይ በአይነቱ ብቸኛ ነው። ይህ ደግሞ ታሪኩ የጀመረው በ1897 ዓመተ ምህረት አካባቢ ሲሆን በወቅቱ ገበሬዎች ምርታቸውን በገና ዋዜማ ገበያ ላይ ለማውጣት ይዘጋጃሉ። ይሁን እንጂ ደንበኞችን ለመሳብ ምን ማድረግ እንዳለባቸው ያስባሉ። በመጨረሻም ራዲሾችን በመቅረጽ የተለያዩ ምስሎችን መስራት ጀመሩ። ይህም ሰዎችን በጣም ስለማረከ ከ120 ዓመታት በላይ እንደ ትልቅ ባህል ቀጠለ። አከባበሩ በየዓመቱ ታህሳስ 23 ቀን የገና ዋዜማ የኦክሳካ ከተማ ማዕከላዊ አደባባይ በራዲሽ ቅርጻ ቅርጾች ይሞላል። ገበሬዎችና ባለሙያዎች ግዙፍ የሆኑ ራዲሾችን በመጠቀም የቅዱሳን ምስል፣ የታሪክ ትዕይንቶችና የከተማዋን ውበት የሚገልጹ ስራዎችን ሰርተው ለውድድር ያቀርባሉ። ለዚህ በዓል ተብለው የሚከተሉት ራዲሾች ሰላጣ ውስጥ እንደምንጠቀመው ትናንሽ አይደሉም። እነዚህ ራዲሾች በልዩ እንክብካቤ እስከ 3 ኪሎ ግራም እንዲመዝኑና
እስከ 50 ሴንቲሜትር እንዲረዝሙ ተደርገው ይበቅላሉ። ቅርጻቸውን በጣም ዝርዝር ከመሆኑ የተነሳ ራዲሽ መሆናቸውን እስክትጠራጠሩ ድረስ ያምራሉ። ይህ ጥበብ አንድ መጥፎ ጎን አለው። እሱም ስራዎቹ ለረጅም ጊዜ አይቆዩም። ራዲሾቹ ከተቀረጹ በኋላ በጥቂት ሰዓታት ውስጥ ይጠወልጋሉ። ስለዚህ ይህ ድንቅ ጥበብ ለጥቂት ሰዓታት ብቻ ታይቶ ይጠፋል። ለዚህም ነው በሺዎች የሚቆጠሩ ሰዎች ያንን አጭር ጊዜ ላለማጣት በሰልፍ የሚጠብቁት። በጣም ጥሩ ቆይታችን አሪፍ እየሄደ ይመስለኛል። ቻናላችንን ሰብስክራይብ ማድረግ እንዳትረሱ። አሁን ደግሞ ወደ ደረጃ 5 ላይ እንሂድና በዓለም ላይ ካሉ የገና አከባበሮች ሁሉ እጅግ ስኬታማው የንግድ ምስጢርና አስገራሚ ታሪክ የሆነውን የጃፓን KFC እንመለከታለን። የጃፓን የገና ዋዜማና የKFC ዶሮ አባዜ። ወደ እስያ ሀገር ጃፓን ስንሄድ የገና በዓል ከሃይማኖታዊ ይዘቱ ይልቅ ወደ አንድ የምግብ ድርጅት ያዘነብላል። በጃፓን የገና ዕለት የዶሮ ጥብስ ካልበላችሁ በዓሉ እንደጎደለ ነው የሚቆጠረው። ዶሮ እንኳን እኛ ጋም አለች። ታሪኩ የሚጀምረው በ1970ዎቹ መጀመሪያ ላይ ነው። በወቅቱ ጃፓን ውስጥ የገና በዓል ብዙም አይታወቅም ነበር። በጃፓን የመጀመሪያውን KFC ቅርንጫፍ የከፈቱት ታኬሺ ኦኩዋራ የተባሉ ግለሰብ በጃፓን የሚኖሩ የውጭ ሀገር ዜጎች ለገና የሚሆን ተርኪ ወይም ትልቅ ወፍ ስጋ አጥተው ሲቸገሩ ተመለከቱ። ከዚህም በኋላ ነበረ ኦኩዋራ አንድ ብልህ ሀሳብ የመጣላቸው። በአውሮፓና በአሜሪካ ሰዎች ገናን የሚያከብሩት የKFC ዶሮ በመብላት ነው የሚል ማስታወቂያ መጡ። ምንም እንኳን ይህ በወቅቱ ውሸት ቢሆንም የጃፓን ሕዝብ ግን እውነት መስሎ ታመነ። ከዛም በመቀጠል በ1974 ኬንታኪ ለገና የሚል ብሔራዊ ዘመቻ ተጀመረ። አከባበሩ ዛሬ ላይ ይህ ማስታወቂያ ወደ ትልቅ ባህል ተቀይሯል። በየዓመቱ በገና ዕለት 3.6 ሚሊዮን የሚሆኑ የጃፓን ቤተሰቦች ለKFC ዶሮ ይሰለፋሉ። 3.6 ሚሊዮን ያልኩት። ፍላጎቱ በጣም ከፍተኛ ከመሆኑ የተነሳ ሰዎች ዶሮን ለማግኘት ከወራት በፊት ኦርደር ማድረግ አለባቸው። አይገርምም? ጃፓናውያን የKFC መስራች የሆኑትን ኮሎኔል ሳንደርሰን ምስል ሲያዩ ሳንታ ክላውስ ይመስላቸዋል። ለዚህም ነው በበዓሉ ዕለት የኮሎኔል ሳንደርስ ሐውልቶች የሳንታ ክላውስ ልብስ እንዲለብሱ የሚደረገው። አሁን ደግሞ በአራተኛ ላይ በምናገኘው አባ ጨጓሬ ወደሚበላበት ደቡብ አፍሪካ እናመራለን። ደቡብ አፍሪካ ውስጥ ገና ሲመጣ እንደኛ ሀገር ምርጥ በግ ተገዛ ተብሎ ሳይሆን አባ ጨጓሬው ደረሰ ተብሎ ነው የሚጠየቀው። ይህ ለብዙዎቻችን እንግዳ ቢሆንም ለነሱ ግን ታሪካዊና ባህላዊ ትልቅ ትርጉም አለው። አባጨጓሬው ከየት ነው የሚመጣው ብላችሁ አትጠይቁ። እነዚህ አባጨጓሬዎች ሞፓኔ በሚባሉ ዛፎች ላይ ስለሚገኙ ስማቸውም የሞፓኔ ትሎች ተብሎ ይጠራል። ገና በሚውልበት በታህሳስ ወር እነዚህ አባጨጓሬዎች በብዛት ይፈለፈላሉ። ይህ ወቅት የአዝመራና የምግብ በረከት ወቅት ተደርጎ ይቆጠራል። ለምን በገና ዕለት ይበላል ብላችሁ አትጠይቁ። ምክንያቱ ታሪኩ የሚጀምረው ከጥንት አባቶቻቸው ነው። አባጨጓሬዎቹ በፕሮቲን በጣም የበለጸጉ በመሆናቸው ድሮ ስጋ በማይገኝበት ወቅት እንደ ትልቅ የኃይል ምንጭ ይጠቀሙባቸው ነበር። አሁን ግን ስጋ ቢኖርም ያንን ጥንታዊ ባህል ለማስታወስና የበዓሉን ድምቀት ለመጨመር እንደ ልዩ የገና ምርጥ ምግብ ይቀርባል። አስቡት እኛ ሀገር ቢሆን እንዴት ነው የሚዘጋጀው ብላችሁ ሳትጠይቁ፣ አባጨጓሬዎች ተለቅመው ከመጡ በኋላ በጨው ውሃ ይቀቀላሉ። ከዚያም በፀሐይ እንዲደርቁ ይደረጋል። በበዓሉ ዕለት ደግሞ በሽንኩርት በቲማቲምና በቺሊ ተጠብሰው በጣም በሚያምር ሁኔታ ይቀርባሉ። ሲበላም እንደ ድንች ቺፕስ ከርች የሚል ድምፅ አለው። እኛ ሀገር ቢሆን እያላችሁ አስቡት ደግማችሁ። የሚገርመው ነገር ዛሬ እነዚህ አባጨጓሬዎች በደቡብ አፍሪካ ውድ ከሚባሉ ምግቦች ተርታ ተሰልፈዋል። ብዙ ቱሪስቶች ገናን ደቡብ አፍሪካ ውስጥ አክብሬ አባጨጓሬ አልበላሁም ማለት እንደ ውርደት ነው የሚቆጥሩት። ቀጣይ በጣም ወደሚያስፈራው የመጣን ነውና ደረጃ 3 ላይ ወደ ኦስትሪያ እንሄዳለን። አስፈሪው ክራምፕስ። ገና ለሁሉም ሰው የፍቅርና የደስታ በዓል ነው። ነገር ግን በኦስትሪያና በደቡብ ጀርመን ለሚኖሩ ልጆች ገና ፍርሃት ያለበት ቀን ነው። ምክንያቱም ደጉ የገና አባት ሳንታ ብቻውን አይደለም የሚመጣው። ክራምፕስ የተባለ አስፈሪ ጋኔን አብሮት አለ። ክራምፕስ ማን ነው ብላችሁ ብትጠይቁ፣ ክራምፕስ ግማሽ ፍየል ግማሽ ጋኔን የሆነ ረጅም ቀንድ ያለው ገላው በፀጉር የተሸፈነና የሚሳሳል ረጅም ምላስ ያለው አስፈሪ ፍጡር ነው። እሱ የደጉ የገና አባት ተቃራኒ ነው። ሳንታ ለታዘዙ ልጆች ስጦታ ሲያድል፣ ክራምፕስ ደግሞ ላልታዘዙት ቅጣት ይዞ ይመጣል። የክራምፕስ ምሽት በየዓመቱ ታህሳስ 5 ቀን ምሽት ኦስትሪያ ውስጥ የክራምፕስ ምሽት ተብሎ ይከበራል። ወጣቶች እጅግ አስፈሪ የሆኑ የእንጨት ጭንብሎችን በማድረግ የፍየል ቆዳ በመልበስና በእጃቸው ሰንሰለትና የዛፍ ቅርንጫፎች ይዘው በጎዳናዎች ላይ ይሮጣሉ።
ሰንሰለቱን እያቃጨሉ ሰዎችን ያስፈራራሉ። የማይታዘዙ ልጆችንም በቅርጫት ጭኜ ይወስዳቸዋለሁ እያሉ ይዝታሉ። ዓላማው ምን እንደሆነ ብታውቁ ይህ ባህል የመጣው ልጆች በዓመት ውስጥ ለወላጆቻቸው እንዲታዘዙና መጥፎ ስራ እንዳይሰሩ ለማስተማር ነው። ካላጠፋህ ሳንታ ስጦታ ይሰጥሃል፣ ካጠፋህ ግን ክራምፕስ ይወስድሃል የሚለው ማስፈራሪያ ለዘመናት ሲሰራበት የቆየ የኦስትሪያውያን ዘዴ ነው። ልጆች እንዴት እንደሚሸወዱ እያያችሁ ነው። ዛሬ ላይ ይህ አከባበር ወደ ትልቅ ፌስቲቫል ተቀይሯል። በሺዎች የሚቆጠሩ ሰዎች ክራምፕስ ለመመልከት ከዓለም ዙሪያ ወደ ኦስትሪያ ይሄዳሉ። ድርጊቱ በጣም አስፈሪ ከመሆኑ የተነሳ ትናንሽ ልጆች እንዳያዩት የሚመከሩባቸው አጋጣሚዎችም አሉ። ደረጃ 2 ላይ ደርሰናል። ደረጃ 1ን ለመስማት አልጓጓችሁም? የደረጃ 2 በዓለም ላይ ካሉ የገና አከባበሮች ሁሉ እጅግ ለአይን ማራኪ የሆነውና በብርሃን የተሞላው የፊሊፒንስ የግዙፍ ፋኖሶች ውድድር ታሪክ ነው። የግዙፍ ፋኖሶች ውድድር ጂያንት ላንተርንስ ፌስቲቫል ወደ እስያዊቷ ሀገር ፊሊፒንስ ስንሄድ የገና በዓል የሚጀምረው መስከረም ወር ላይ ነው። ፊሊፒንስ በዓለም ላይ ረጅሙን የገና ወቅት የምታከብር ሀገር ናት። በተለይ ግን በሳን ፈርናንዶ ከተማ የሚደረገው የፋኖስ ትርኢት ዓለምን ያስደንቃል። ፊሊፒንስ ውስጥ ፓሮል የሚባሉ ፋኖሶች የገና ዋና ምልክቶች ናቸው። ድሮ ሰዎች እነዚህን ፋኖሶች የሚሰሩት ከቀርከሃና በቀለማት ካጌጡ ወረቀቶች ነበር። በውስጣቸውም ሻማ ይበራ ነበር። ይህ ባህል እያደገ መጥቶ ዛሬ ግን ወደ ዘመናዊ የኤሌክትሪክ ጥበብ ተቀይሯል። በየዓመቱ ከገና በፊት ባለው ቅዳሜ የግዙፍ ፋኖሶች ውድድር ይካሄዳል። እነዚህ ፋኖሶች ግዙፍ ናቸው። እስከ 6 ሜትር ወይም ደግሞ 20 ጫማ ያክል ይረዝማሉ። በውስጣቸውም በሺዎች የሚቆጠሩ የኤሌክትሪክ መብራቶች አሏቸው። እነዚህ መብራቶች ዝም ብለው የሚበሩ ሳይሆን ከሙዚቃው ጋር ተቀናጅተው በተለያዩ ቀለማትና ቅርጾች እየተለዋወጡ አስደናቂ ትርኢት ያሳያሉ። የጥበቡ ምስጢር ትርኢቱን ለመስራት እያንዳንዱ መንደር ለወራት ይዘጋጃል። መብራቶቹን የሚቆጣጠረው ሮተር የተባለ በእጅ የሚሽከረከር ሲሊንደር ሲሆን ልክ እንደ ኮምፒውተር ፕሮግራም መብራቶቹን በፈለጉት ቅደም ተከተል እንዲበሩና እንዲጠፉ ያደርጋል። ይህ ጥበብ ከትውልድ ወደ ትውልድ የሚተላለፍ የከተማዋ ኩራት ነው። እነዚህ ፋኖሶች የቤተልሔምን ኮከብ ይወክላሉ ተብሏል። ብርሃኑም በጨለማ ውስጥ ያለን ተስፋ ያሳያል። ለዚህም ነው ሳን ፈርናንዶ የፊሊፒንስ የገና ዋና ከተማ ተብላ የምትጠራው። አሁን ደግሞ ወደ መጨረሻውና ወደ አንደኛ ደረጃ ላይ ባስቀመጥነው ደርሰናል። በዓለም ላይ ካሉ የገና አከባበሮች ሁሉ እጅግ ስፖርታዊ፣ ደማቅና የሚገርም ማህበራዊ ትስስር ያለው የቬኔዙዌላ ሮለር ስኬቲንግ ታሪክ እነሆ። ቬኔዙዌላ በሮለር ስኬቲንግ ወደ ቅዳሴ። በቬኔዙዌላ ዋና ከተማ ካራካስ ውስጥ ይህ ባህል መቼ እንደተጀመረ በትክክል ባይታወቅም ታሪኩ እንዲህ ነው ተብሎ ይታመናል። በአንድ ወቅት ሰዎች በገና ማለዳ ወደ ቤተ ክርስቲያን ሲሄዱ በረዶ በሌለበት ሞቃታማ የአየር ሁኔታ ውስጥ ደስታቸውን ለመግለጽ ስኬቲንግ ማድረግ ጀመሩ። ይህም ቀስ በቀስ እየተስፋፋ መጥቶ መላዋን ከተማ አዳረሰ የሚል ታሪክ ነው ያለው። በየዓመቱ ከታህሳስ 16 እስከ ታህሳስ 24 ባሉት ቀናት ውስጥ የካራካስ ከተማ መንግስት ጠዋት እስከ 2 ሰዓት ድረስ መንገዶችን በሙሉ ለተሽከርካሪ ይዘጋል። ከተማዋ ለስኬተሮች ብቻ ክፍት ትሆናለች። ሕፃን፣ ወጣት፣ ሽማግሌ ሳይቀር የሮለር ስኬቲንግ ጫማቸውን አድርገው በደስታ እየተንሸራተቱ ወደ ቤተ ክርስቲያን ይሄዳሉ። የሚገርመው የክር ሚስጥር ይህ ታሪክ አንድ በጣም የሚያስቅ ክፍል አለው። ልጆች ጠዋት ስኬተሮች ሲያልፉ እንዳያመልጧቸው ይፈልጋሉ። ስለዚህ ከመተኛታቸው በፊት አንድ ረጅም ክብ በአውራ ጣታቸው ላይ ያስሩና የክሩን ሌላኛውን ጫፍ በመስኮት በኩል ወደ ውጪ ያንጠለጥሉታል። በጠዋት በስኬቲንግ የሚያልፉ ሰዎች በመስኮት የተንጠለጠለውን ክር ሳብ እያደረጉ ልጆቹን ይቀሰቅሷቸዋል። ይህ እንደ ተፈጥሯዊ ደወል ወይም አላርም ያገለግላል። አያችሁ አይደል? ገና በዓለም ዙሪያ ምን ያህል የተለያየ እንደሆነ። እናንተን ይበልጥ ያስገረማችሁ የትኛው ነው? በኮሜንት ሴክሽን አስቀምጡልን። የደቡብ አፍሪካው አባ ጨጓሬ ወይስ የቬኔዙዌላው ስኬቲንግ? ኮሜንት ላይ አሳውቁን። እንዲሁም የኛ የኢትዮጵያ ገና አከባበር ከነዚህ ሀገራት ጋር ሲነጻጸር በምን ይለያያል? ምኑ ሳስደሰታችሁ የሚለውንም ጨምራችሁ ጻፉልን። ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ገና ተቃርቧል። መልካም በዓል ይሁንላችሁ።